ስኳር ድንች ሀረጉን በመቅበር ብቻ ከስር ፍሬውን ማግኘት ትችላላችሁ። እኔ እንደ አጋጣሚ ለመዝራት እንኳን አስቤ አይደለም እቃ ላይ እንደዚህ የቀበርኩት ስኳር ድንች ረስቸው። እኔ አስቤ የነበረው መጀመሪያ ወደ መሬት ተበትነዋለሁ እስከዛ ይቀመጥልኝ ብዬ ነው ሀረጉን ያስቀመጥኩት የነበር ዝርያዋ። አሁን ተረስቶ እዚህ ጋር ስር ወጥቶ አሳየኝና እሱን አውጥቼ ብላለሁ። በነገራችን ላይ እኛ ሀገር ወደ ሁለት አይነት ዝርያዎች ነው ያሉት። አንደኛው ድቡልቡል ሆኖ በ3 ወር ውስጥ የሚደርስ ነው። ጣፋጭነቱ አነስተኛ ነው። በ3 ወር ውስጥ ይደርሳል። ቅጠሉም እንደዛው ክብ ክብ ነገር ነው። ይሄ ደግሞ እንደምትመለከቱት ቅጠሉ ብትን ያለ ነው። ጣጣት የሚመስል ነገር አለው። ስሮቹም ረጅምና ቀጭን ነው የሚሆኑት። እነዚህ እስከ 6 ወር ድረስ ሊፈጅባቸው ይችላል ለማፍራት በደንብ በቂ ሆነው እስከሚደርሱ ማለት ነው። ከዛም በላይ ከተዋቸዋቸው ሊተልቁ ይችላሉ። እኔ አሁን እቃ ውስጥ ነው እዚህ ጋር የተከልኩት። ረስቸዋለሁ። አፈሩ በጣም ጥብቅ ነው። አፈሩ ላላ ካለለት እንክብካቤ ካገኘ በደንብ ካለበሳችሁት አፈር ላዩ ላይ በቃ የሰው እግር የሚያክል ልታገኙ ትችላላችሁ። በጣም ያድጋልና እንደዚህ አይነት ነገሮች አሉ። እኔም ይሄንን አግኝቻለሁ ለማለት ነው። እቃ ውስጥ ማብቀል ትችላላችሁ። ፐርፕል ደግሞ ይሄ ፐርፕል አይነት ዝርያ ነው። ፐርፕሉ እንደምታውቁት ከልብ ከደም ጋር የተያያዘ ጥቅም አለው ከነጩ በተሻለ። ይሄንን ለማለት ነው። አመሰግናለሁ።